lift up your voice and ask Jesus to restore your sight so that you can feel his touch. ጸጋችሁን ሊገድሉና ሊያጠፉ የሚችሉ ሁለት ምክንያቶች ወይም ነገሮች። ዛሬ በዚህ ቪዲዮ የእግዚአብሔር ሰው ነቢይ ቲቢ ጆሹዋ የጸጋ ስጦታዎችን ወይም እግዚአብሔር የሰጠንን ጸጋ የሚሞቱበት ወይም የሚጠፉበት ሁለት ምክንያትን እንዲህ በማለት ያብራራል። ቪዲዮውን እስከመጨረሻው ማየታችሁ አይረሳ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ። አዲስ ከሆናችሁ ሰብስክራይብ አድርጉ። እስከመጨረሻው ተከታተሉ። ተባረኩ። የጸጋ ስጦታዎቻችሁን ሊገድሉ የሚችሉ ብዙ ምክንያቶች አሉ። ከነሱ ውስጥ ዛሬ ሁለቱን እነግራችኋለሁ። የጸጋ ስጦታ እግዚአብሔር ለወደደው ለቤተ ክርስቲያን ጥቅም የሚሰጠው ስጦታ ነው። እግዚአብሔር ለቤተ ክርስቲያን የሚሰጠው ስጦታ የተለያየና በጣም ብዙ ነው። በአንድ ቤተ ክርስቲያን ውስጥ በጣም ብዙ አይነት የጸጋ ስጦታዎች ይኖራሉ። የእግዚአብሔርም ሐሳብ በብዙ ሰው የተገለጠው ያ የጸጋ ስጦታ ለቤተ ክርስቲያን መታነጽና ማደግ፣ ለአማኞች መበርታት ይሆን ዘንድ ነው። የትንቢትን ስጦታ፣ የፈውስን ስጦታ፣ የራእይን ስጦታ፣ የተአምራትን ስጦታ፣ ልሳንን የመተርጎም ስጦታ እናም ሌሎችን ስጦታዎች እግዚአብሔር ይሰጣል። ይህንን የሚያደርግበት ምክንያት እኛን ደስ ለማሰኘት ወይም ምእመኑን ለማዝናናት፣ አንዳንዶች እንደሚያደርጉት ደግሞ ገንዘብ ለመሰብሰብ አይደለም። ነገር ግን በቤተ ክርስቲያን መካከል ላለ መተናነጽ፣ ማደግ፣ መገንባት ይሆን ዘንድ እግዚአብሔር የጸጋ ስጦታን ለቤተ ክርስቲያን ሰጥቷል። የጸጋ ስጦታ ለግለሰብ አይሰጥም። የጸጋ ስጦታ የሚሰጠው ለቤተ ክርስቲያን ነው። የጸጋ ስጦታ በሁላችሁም ውስጥ አለ። ይህንን በምትሰሙ አማኞች በሙሉ፣ እዚህ አዳራሽ ውስጥ ላላችሁ በሙሉ አንድ ነገር ልነግራችሁ ፈልጋለሁ። የጸጋ ስጦታ በውስጣችሁ አለ። ያንን ማሳደግና መግለጥ ግን የተለያየ ነው። ዛሬ በውስጣችሁ ያለው ጸጋ እንዳያድግ ደግሞም የነበረው እየታየ የነበረው ያ የጸጋ ስጦታ እንዲጠፋና እንዲሞት የሚያደርጉትን ሁለት ምክንያቶችን አወራቸዋለሁ። ብዙ ነገሮች አሉ ሰዎች የሚያዩት። አንዳንዶች ግን እንደዚህ ይላሉ፣ እኔ መናገር አልፈልግም፣ አልናገርም፣ እፈራለሁ ይላሉ። ብዙ ሰዎች ህልም ያያሉ፣ ብዙ ሰዎች ራእይ ያያሉ፣ ብዙ ሰዎች ይጸልያሉ። እግዚአብሔር መልእክት ይሰጣቸዋል፣ ትንቢት ይሰጣቸዋል። ነገር ግን እነዚህ ሰዎች እንቢ ይላሉ። እንደዚህ በሚሉበት ጊዜ በህይወታቸው ላይ እግዚአብሔርን አለመታዘዝ እየተገለጠ ይሄዳል። እግዚአብሔር ራእይ አሳይቷቸው ነገ ለዚህ ሰው እንደዚህ ብለህ ንገረው ሲለው ያ ሰው ህልሙን ወይም ራእዩን ያይና ነገር ግን ሳይስማማ ይቀራል። እግዚአብሔር አንዳንዶችን ሰዎች በህልም ወይ በራእይ ይመጣና ሂድና ለዓለም ተናገር፣ ነገ ዝናብ ይወርዳል በል ቢላችሁ እዚህ ውስጥ ስንቶቻችሁ ወጣችሁ ትናገራላችሁ? አረ ህዝቡ አያምነኝም፣ እንዴት ይሆናል በጭራሽ የሚሉ የናንተ የሰው አስተሳሰቦች በህይወታችሁ ላይ መተግበር ሲጀምሩ እግዚአብሔር በእናንተ ህይወት ላይ ከመስራት ይከለከላል። ስለዚህ የመጀመሪያው የጸጋ ስጦታችሁን በውስጣችሁ ያለውን የሚገድለው ነገር አለመታዘዛችሁ ነው። አለመታዘዝ በጣም ትልቅ ኃጢአት ነው። ሳኦልን ከንግስናው ያዋረደው ነገር
ምንድነው ብላችሁ ከጠየቃችሁ አለመታዘዙ ነበር። እግዚአብሔርን በታዘዛችሁት ቁጥር እየተጨመረ የሚሄድ የጸጋ ስጦታ እያደገ የሚሄድ የጸጋ ስጦታ ሕይወታችሁ ላይ ይበዛል። ነገር ግን የሰጣችሁ ጸጋ ሕይወታችሁ ላይ እንዳይገለጥ የሚያደርገው ትልቁ ነገር አለመታዘዛችሁ ነው። ህልም ሲያሳያችሁ እግዚአብሔር ሊያዝናናችሁ ፈልጎ አይደለም፣ ወይም እንደ ፊልም እንድታዩት እንድትዝናኑበት ኢንተርቴን እንድታረጉበት አይደለም። እግዚአብሔር ህልምና ራእይ የሚያሳያችሁ ለቤተ ክርስቲያን በረከት ይሆን ዘንድ እንድትናገሩ ነው። እግዚአብሔር ልሳን የመተርጎም ጸጋ ሲሰጣችሁ ልሳኑን እንድትተረጉሙ ለቤተ ክርስቲያንም እውነተኛ የሆነ በልሳን ውስጥ ያለውን ትንቢት እንድታስተላልፉ ነው። እግዚአብሔር የፈውስን ጸጋ ሲሰጣችሁ ብዙዎችን እንድትፈውሱ ነው። እግዚአብሔር የነጻ መውጣትን ስጦታ ሲሰጣችሁ ብዙዎችን ነጻ እንድታወጡ ነው። ማስተዋል ግን ያልቻልነው ሁላችንም በውስጣችን ያለውን ጸጋ እየገደለብን ያለው ዝም ማለታችን፣ ወደ ኋላ ማፈግፈጋችን፣ ደግሞም መፍራታችን ነው። ስለዚህ ዛሬ አንድ ነገር ላበረታታችሁ ፈልጋለሁ። የጸጋ ስጦታችሁ እንዲያድግ ዝም ብላችሁ መናገር ጀምሩ። ያያችሁትን ነገር ተናገሩ። በጥበብና በእውነት አድርጉት። ግን ያየነውን ብቻ እንድንናገር የሚያስተላልፍ መልእክት የለኝም። ነገር ግን ሁሉ ስንናገር በልክ በጥበብና ደግሞ በመንፈስ ቅዱስ ምሪት ልንሆን ያስፈልጋል። እግዚአብሔር ለልባችሁ የሚያወራው ነገር የሚፈጸም ነገር ነው። እግዚአብሔር በመንፈሳችሁ ላይ የሚያሰማችሁ ድምጽ ነገ ከነገ ወዲያ ሊፈጸም ያለ ነገር ነው። አንዳንዶች ይሄን ነገር አይቼው ነበር፣ እኔ እንደሚፈጠር ልቤ ነግሮኝ ነበር፣ ትላንትና በህልሜ እንደዚህ እንደሚሆን አይቼ ነበር ይላሉ። ነገር ግን በዛ ሰዓት አይናገሩም። እግዚአብሔር ግን አስቀድሞ እያሳሰባቸው ነበር። በእነዚህ ሰዎች ውስጥ የህልምና የራእይ ጸጋ አለ። ይህንን ጸጋ ግን እየገደሉት ያሉት በሌላ በምንም ኃጢአት ወይም ባለመጸለያቸው ወይም እግዚአብሔርን ቃል ባለማንበባቸው ምክንያት አይደለም። እየገደሉት ያሉት ባለመናገራቸው፣ በማስተዋል አለመጓዛቸው ነው። የብዙ ሰዎችን ህልም የገደለው ይህ ነው። ምክንያቱም የሚሰሙትን አያምኑም። እግዚአብሔር ሲናገራቸው እውነት አይመስላቸውም። በህልማቸው ያዩት ነገር ሁሉም ነገር እውነት አይመስላቸውም። አስተውሉ። እግዚአብሔር ዮሴፍ ጋር መጥቶ ስለ ኢየሱስ ክርስቶስ መወለድ መረገዝ ሲነግረው ከመንፈስ ቅዱስ እንደተረገዘ የነገረው በህልም ነበር። ሰቡት። በህልሙ አይቶ ሚስቱን አመናት። ዛሬ እንደን እየሰማችሁ ያላችሁ ቅዱሳን፣ በዚህ ስፍራ ያላችሁ ህልማችሁን ታምኑታላችሁ? የምታዩትን ልባችሁ ላይ የሚሰማችሁትን ነገር እንደ እግዚአብሔር ሐሳብና ፍቃድ አድርጋችሁ ትቀበሉታላችሁ? እንደዛ ካደረጋችሁ የእግዚአብሔር ጸጋና ስጦታ በውስጣችሁ እያደገ ይሄዳል። እንዲህ የማታደርጉ ከሆነ ግን አሁንም ስጦታውን እየገደላችሁት ደጋግማችሁ እየቀበራችሁት ነው። ከዛ በኋላ እንደዚህ መሆን ትጀምራላችሁ። ራእይ ማየት ታቆማላችሁ። ህልም ማየት ታቆማላችሁ። እንደ ድሮ የእግዚአብሔር ህልውና ከናንተ መሰማት ያቆማል። ስትጸልዩ እየደረቀባችሁ ይሄዳል። ምንም እግዚአብሔር ጠረኑ ይጠፋባችኋል። ድሮ ለሀገር ህልም የምታዩ ሰዎች አሁን ለራሳችሁ ማየት ይከብዳችኋል። እንደውም በተቃራኒው አንዳንዶቻችሁ እባብና አንዳንድ የአጋንንት ጭፍራዎች ሲያሯሩጣችሁ ማየት ጀምራላችሁ። እነዚህ የሚሆኑት ግን እግዚአብሔርን ባለመታዘዛችሁ የተነሳ ነው። እስቲ ከኔ ጋር እንደዚህ በሉ ዛሬ። እግዚአብሔር ሆይ በውስጤ ያለውን የጸጋ ስጦታ እንዳልገድል እርዳኝ። እግዚአብሔር ሆይ አንተ የተናገርከኝን አምናለሁ። እግዚአብሔር ሆይ አንተ የተናገርከኝን በድፍረት ለማወጅና ለመናገር ዛሬ ቃል እገባለሁ። እንደዚህ ባላችሁት ሰዎች ሁሉ ላይ መለኮታዊ የሆነ የእግዚአብሔር ጸጋ ሕይወታችሁ ላይ እንዲመጣ እጸልያለሁ። ይህንን ቪዲዮ እንደወደዳችሁት አምናለሁ። 2 ብዬ ነበረ፣ ነገር ግን ሁለተኛውን ሐሳብ በሌላ ቪዲዮ ቀጣይ ክፍል ይዘን እንመጣለን። ከዚህ ቪዲዮ ጋር ከዚህ ዩቲዩብ ቻናል ጋር አብራችሁ እንደምትቆዩ ተስፋ አደርጋለሁ። በሌላ ቪዲዮ ክፍል 2ን ይዘን እንመጣለን።
አምናለሁ መንፈስ ቅዱስ ለልባችሁ እንደተናገረ እንዳሳሰበ። ይህ የፍቅር ድምጽ የዩቲዩብ ቻናላችን ነው። ተባረኩ። ሻሎም